ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? የልዑል እግዚአብሔር ፍቅርና ሰላም ጤና ከእናንተ ጋር ይሁን። እንግዲህ በዚህ ቻናል ላይ የማቀርብላችሁ ስለ አጽዋማትና አመጋገብ ነበረ። እንግዲህ አሁን ነገ በ5 በአብይ ቀን ጾም ይገደፋልና ከጾም ፍቺ በኋላ ደግሞ የፍስክ ምግቦችን እንዴት እንመገባለን ወይ ደግሞ ክርስቲያናዊ አመጋገብና ከጾም ፍቺ በኋላ ያሉ የፍስክ ምግቦችን እንዴት እንመገባለን የሚል ነው። ዛሬ አጠር አድርጌ የማቀርብላችሁ። በጸሎት እንጀምራለን። ቅድስት ድንግል ማርያም እንግዲህ ትባርክልን፣ መንሰማውን በልቦናችን ታሳድርልን፣ ቃል እግዚአብሔርን እንድናዳምጥ በልቦናችን እንድናሳድርና በእግዚአብሔር ቃል እንድናድር መልካም ፈቃዱ ይሆንልን። የቅዱሳን ምልጃ የመላእክት ጥበቃ አይለየን። የመድኃኔዓለም ቸርነቱም አይለየን። በእውነት ነው የምላችሁ፣ ቸሩ መድኃኔዓለም ከኛ ጋር እስካለ ድረስ ነገሮች ሁሉ ሊቀሉልን ይችላሉ። ምንም ቢከብድ ማለት ነው። አውቃለሁ ፈተና ሊከብድ ይችላል። በፈተና ውስጥ ያላችሁ እመቤታችን ቅድስት ድንግል ማርያም ፈተናውን ታቅልልላችሁ በማለት እንግዲህ ነገ ጾማችን ሲፈታ ምን አይነት አመጋገብ መመገብ አለብን፣ እንዴት ነው መሆን ያለበት፣ ጾም ተፈታ ብለን ምንድነው ማግበስበስ ነው ያለብን ወይስ ደግሞ በስርዓተ ቅዳሴው ማህሌቱን አድረን ጠዋት ቅዳሴውን ተባርከን፣ በዛ ላይ ሰንበት ነው ታውቃላችሁ አይደል? ስለዚህ በቅዳሴው ተባርከን ጸሎት አድርሰን ስጋው ደሙን ተቀብለን መዋል ያለብን ደግሞ ወይስ ደግሞ ጾም ተፈታ ብለን በቃ ዝም ብለን ያገኘውን ቅባታማ የሆኑ ምግቦችን በልተን ወይም ደግሞ በተለያዩ ሆቴሎችም ሆነ በቤታችንም ሆነ በየድግሱ ቦታ ሆነን ጥሬውን ስንቆርጥ ጥብሱን ስናገላበጥ ነው የምንቆየው። ታዲያ ይሄ ያው የክርስቲያናዊ ስርዓት ስላልሆነ ነገ ጾም እንደተፈታ ቅዳሴ ተባርከን በስጋው ደግሞ ቆርበን የምንቆርብ ማለት ነው። ማንቆርብ ደግሞ አስቀድሰን ቡራኬ ተቀብለን ወደ ቤታችን ከመጣን በኋላ እጥር ምጥን ያለች ምግብን በመመገብ የጾምነውን ጾም እግዚአብሔር እንዲቀበለን የጸለይነውን ጸሎት ቅዱሳን እንዲያሳርጉልን በመማለድ በመማጸን መዋልና ማሳለፍ ይገባል ብዬ እላለሁ። ታዲያ ብዙ ነገሮች ሊያስጎመጁ እንዲናፍቁን ይችላሉ። በተለይ ያው እኛ ሀበሻውያን ምግብ አቀራረባችን ላይ ልዩና እጅግ ጠቢባን የሆንን ሰዎች ነን እና ያው የቀረቡት ምግቦች በሙሉ አስጎምጅተውን ወደም በቃ አምረውን ሄደን በልተን ጠጥተን ሰክረን መዋል ሳይሆን በቤታችን አነስ ያለች ምግብ በተለይ እንደኔ አመካከር ይሄ ጥሬውን ወይ ደግሞ ሸክላ ጥብሱን ወይ ኖርማል ጥብሱን ቅባት የበዛበትን በመብላት ከማግደፍ ይልቅ እንደ እርጎ ነገር በመጠጣት ወተት ነገር በመጠጣት ከዛ በኋላ ደግሞ ፍርፍር ለስለስ ያለ ፍርፍር በስጋ ፍርፍር በእንቁላል እንደዛ ነገርን በመመገብ ጾማችንም ከፈታን በኋላ ከ2-3 ቀን በኋላ ሆዳችንን አላምደን ያማረንን ነገር ደግሞ በጥቂቱ ብንበላ መልካም ነው ብዬ እላለሁኝ። እንደኔ ሀሳብ እንግዲህ በቀጣይ በሰፊ ቪዲዮዎች እመጣላችኋለሁ። እንደዚህ 5 ደቂቃ 7 ደቂቃ ወይ 10 ደቂቃ አይደለም ቪዲዮን የማቀርብላችሁ። በሰፊው አመጋገብን ክርስቲያን መመገብ አለበት፣ ምን መመገብ አለበት፣ ምንስ መመገብ የለበትም፣ እንዴትስ መሆን አለበት የሚሉትን ነገሮች በሰፊው ይዤላችሁ ስለመመጣ ሰብስክራይብ እያደረጋችሁ በጸሎት እኔንም አግዙኝ። አንደው አደራ ከስርዓተ ቤተክርስቲያን ከመውጣት እንደው በስርዓተ ቤተክርስቲያን በንኖር ብዬ እላለሁኝ። በቀጣይ ቪዲዮ እንደነገርኳችሁ መጽሐፍ ቅዱስን እየጠቀስኩኝ አባቶቻችን አመጋገብ ላይ ምን ይላሉ የሚሉትን ነገሮችን ይዤ ከመጽሐፍ ቅዱስም የማመጣላችሁን አንዳንድ ቃላቶች ጥቅሶች ከየቦታው ምኑ ጋር እንደተጠቀሰ የሚለውን ነገር ይዤ እስከመጣ እመቤታችን ቅድስት ድንግል ማርያም እኔንም ታጽናኝ እናንተንም ታጽናችሁ፣ ጉልበት ብርታት ትሁንንና በሰላም ታገናኘን። በሰፊው እመጣና በሰፊው እንወያይበታለን ብዬ አስባለሁ። ጥሩ ነገሮችንም ተመካክረን ተማምረን እኔም የተሳሳትኩትን ነገር በኮሜንት እያረማችሁኝ ነገሮችን እያስተካከለን ወደፊት አብረን እንቀጥላለን ብዬ ተስፋ ስለማድረግ ከወዲሁ እንግዲህ አንድ ማስታወቂያ ልንገራችሁ። ኬተሪንግ እሰራለሁ፣ አገልግልን ለዝክርም አበላለሁና
ማዘዝ የምትፈልጉ በ0985918996 አለ ባዮ ላይ ደውሉልኝ። እስከምንገናኝ ድረስ ቻው፣ መልካም ቆይታ።